ገመዱ ካስበረ ተርቀ ኦኔነ ማትመጠኔ ሀፉ እኒ ገመቹ ዋቀብራ አርገተኒ ደይዳ ከናፈ ከጀደ ዳዊት ራጅቺ ያዲ ዋቀዮን በርባ ለጴኑ ዋቀዮ በርባዱ እኒ ሀገመዱ ጀዳ እግዚአብሔርን የሚፈልግ ልቡና አለ እሱ ደስ ይበለው። ብዙ ሰው በሱባኤ እግዚአብሔርን ይፈልጋል። ብዙ ሰው በራእይ እግዚአብሔርን ይፈልጋል። መልካም ነው ወገኖች። እግዚአብሔር ግን ከመጽሐፍ ቅዱስ በላይ ራሱን የገለጸበት ስፍራ የለውም። በመጽሐፍ ቅዱስ ይናገራል፣ በመጽሐፍ ቅዱስ ይመክራል፣ በመጽሐፍ ቅዱስ ይገስጻል፣ በመጽሐፍ ቅዱስ ያጽናናል፣ በመጽሐፍ ቅዱስ ተስፋን ይቀጥላል። እግዚአብሔር የተናገረበት እግዚአብሔር የተገለጠበት ከመጽሐፍ ቅዱስ በላይ የትም ስፍራ እናገኝም። ስለዚህ እግዚአብሔርን የሚፈልግ ማለት ቃሉን የሚሰማ ሽቶ የሚቀርብ ማለት ነው ወደ እግዚአብሔር። ለቤኑ ዋቀዮ በርባዱ አገመዱ ጀቻን ዋቅኒ ከንኒ ኬሰት ደርገሙ እኒ ጉርዳፍ እኒ ጉዳን ወንጌለ ኬሰቲዳ አስኬሳ ነሐሳ ጀጀቢነ ነማፍላ ሐምሌ ነመቶ ሆራ ዱቁብሰታፍ ሆየሳ ገዳ ጀጀቤሳ ከሶሚነ ነመቱ ፍሳ ማሊን ዱበኔ ማሊን ጎደ መጫፍ ኬሳኔ ከናፊቲ ለቤኑ ዋቀዮ በርባዱ ያቅዲ ዋቀዮ በርባዱ ኤኒ ሀገመዱ ጀኔ እግዚአብሔርን የሚፈልግ ልብ እርሱ ደስ ይበለው ይላል። እስቲ ወደ መጽሐፍ ቅዱስ ምስጢራት እንምጣ። ነቢዩ ዳዊት ለምን የሆነ እግዚአብሔርን የሚፈልግ ልብ ደስ ይበለው ያለ? በዚህ በአንደኛ ሳሙኤል በምዕራፍ 30 አንድ ታሪክ ታገኛላችሁ። መጽሐፈ ሳሙኤል በቆና ሶዶማ ጉቱ ሳዮ ዱብስተን ዋጉዳ ይላል። ማሊ ደዮጀኔ መንደራ ጽግላግ ጀደምቱ ከሰት ታቴቴ ደርቤ ተኮ ይላል። በዚህ በጽግላግ በምትባር መንደር ነቢዩ ዳዊት እግዚአብሔርን ፈልጎ ያገኘበት ስፍራ